የዛሬው የትሬኒንግ ቶፒካችን ሞደርን ኮንተንት ማርኬቲንግ ነው። ኮንተንት ማርኬቲንግ ማለት ባጭሩ አዲስ ለሆናችሁ ሰዎች ዲጂታል ማርኬቲንግ ደግሞ የሚባል አለ። አሁን ኮንተንት ማርኬቲንግ ከዲጂታል ማርኬቲንግ ውስጥ ነው የሚካተተው ማለት ነው። ዲጂታል ማርኬቲንግ ማለት ኤኒ ኤሌክትሮኒክ የሆነ እቃ ተጠቅማችሁ ቢዝነሳችሁን ስታስተዋውቁ ዲጂታል ማርኬቲንግ ይባላል። ግልጽ እንዲሆንላችሁ ከዚህ በፊት ባነር ምናምን እንጠቀም ነበረ፣ እንደ ቢዝነስ ካርድ ለሰው እንሰጥ ነበረ። በትልቁ የሱቃችን በራፍ ላይ የሆነ ነገር እንሰራ ነበረ። ድሮ የነበረው ወይ ምንድነው ፊዚካል ማርኬቲንግ ነው። ፊዚካል ማርኬቲንግ ማለት በቃ በአካል ለሰዎች ማርኬቲንግ መስራት ማለት ነው። ዲጂታል ማርኬቲንግ ደግሞ በኤሌክትሮኒክ መንገድ ለሰዎች ቢዝነሳችንን ማስተዋወቅ ነው። ሶ ከዲጂታል ማርኬቲንግ ውስጥ ደግሞ ኮንተንት ማርኬቲንግ የሚባል አለ። አሁን ላይ በጣም ፓወርፉል የሆነው መንገድ ኮንተንት ማርኬቲንግ ነው፣ ከዲጂታል ማርኬቲንግ ውስጥ ማለት ነው። ስለዚህ ኮንተንት ማርኬቲንግ ማለት ምንድነው? የሆነ ኮንተንት ትሰራለህ፣ ፖስት ታደርጋለህ። ፖስት ካደረጉ ሰዎች ውስጥ ያንን የሚገዙትን ሰዎች ትለያለህ። እነሱ በራሳቸው አፕሮች ሊያደርጉ ይችላሉ፣ አንተ አፕሮች አድርጋቸው ሊሆን ይችላል። ትለያለህ፣ ለነሱ ያንተን ፕሮዳክት ወይም ሰርቪስ ትሸጣለህ ነው ፖይንቱ። ስለዚህ የሆነ ኮንተንት ለሆነ ኦዲየንስ ነው የምንሰራው ማለት ነው። ያ ኦዲየንሳችን ማን ነው? የኛ ከስተመር ማለት ነው። ገብቷችኋል? ስለዚህ መጀመሪያውኑ ኮንተንት ማርኬቲንግን በሚመለከት ከምንድነው የምንጀምረው? ብራንድ ከሚል ነገር ነው የምንጀምረው። ብራንድ ምን ያካትታል መሰላችሁ? የእናንተን የድርጅታችሁን ገጽታ ያካትታል። ከዛ ቀጥሎ የሚያካትተው ወሳኙ ነገር ምንድነው? የከስተመራችሁን አይነት ያካትታል ማለት ነው። ለምሳሌ ኢዚ ኤግዛምፕል ለመስጠት ያክል አንድ የባህላዊ አልባሳት ቤት ያለው ሰው ታርጌት ከስተመሩ እነማን እንደሆኑ መለየት አለበት አይደለ? ገና ሲጀምር ለምሳሌ ለሁሉም ሰው ነው የኔ ይላል። በቃ ለሁሉም ሰው አይልም አይደለ? እንደው በጣም ጀነራላይዝ ቢያደርግ ራሱ አትሊስት ለኢትዮጵያውያን ነው አይደለ? ገብቷችኋል? አሁን ይሄንን የምነግራችሁ ለምንድን ነው? ኤኒ ብራንድ ክሬት ስታደርጉ ለሁሉም ነው የምሰራው የሚል ሰው ለማንም እየሰራ አይደለም። ገብቷችኋል አይደለ? ስለዚህ የሆነ ታርጌት ይኖራችኋል። ያንን ታርጌት በተቻለ መጠን ስፔሲፋይ ማድረግ ይኖርብናል። እድሜው ምን ያክል የሆነ ሰው፣ አገሩ የት አካባቢ ያለ ሰው፣ ጾታ ለማን ነው። በቃ ይሄንን አንደርስታንድ አደረጋችሁ ማለት በኋላ ላይ የምናወራው ነገር በደንብ እንዲገባችሁ ነው። አሁን ይሄንን መነግራችሁ ለምሳሌ የኔ ታርጌት ኦዲየንሶች አዲስ አበባ አካባቢ ያሉ ሰዎች ዩዥዋሊ አትሊስት በወር ከ50 ሺህ ብር በላይ የሚያገኙ ሰዎች፣ ከዛስ እድሜያቸው ከ25 እስከ 40 የሆኑ ሰዎች፣ ከዛስ ኢንትረስታቸውን ደግሞ የሚመለከት ቴክኖሎጂ ላይ ኢንትረስትድ የሆኑ ሰዎች ብዬ ክላሲፋይ ካረኩኝ የነዛን ሰዎች ባህሪ ማጥናት ጀምራለሁ ማለት ነው። ቁጭ ብዬ ምን ይወዳሉ እነዚህ ሰዎች፣ ምን አይወዱም የሚለውን ማለት ነው። ገብቷችኋል? ስለዚህ በኋላ ላይ ኮንተንቴ እነዚህ ሰዎች ምን ይወዳሉ በሚለው ነው ማለት ነው ቤዝ የሚሆነው። ምክንያቱም ታርጌቴን አውቄያለሁ። የሆነ እገል የሚባል የኔ ታርጌት ያልሆነ ሰው ላያስደስተው ይችላል፣ የራሱ ጉዳይ ነው። ገብቷችኋል? እኔ ታርጌት ኦዲየንስ አለኝ፣ ለዛ ታርጌት ኦዲየንስ ነው የምሰራው ማለት ነው። ስለዚህ ኮንተንት ማርኬቲንግ መጀመሪያ ላይ ከብራንድ ይጀምራል ያልኳችሁ ለዛ ነው። ስለዚህ አሁን የምናወራቸው 8 ወሳኝ ነጥቦች አሉ። እነዚህ 8 ወሳኝ ነጥቦች ከዚህ በፊት ከነበረው ነገር ጋር ኮምፔር ያደረግን ነው የምንሰራው። የዛሬ 2-3 ዓመት በፊት የሚሰራ የነበረ ስትራቴጂ አሁን ግን የማይሰራ ነገር ነው ምነግራችሁ ማለት ነው። ስለዚህ እናንተ ለቢዝነሳችሁ ፕሮሞሽን በምትሰሩበት ጊዜ፣ ማርኬቲንግ በምትሰሩበት ጊዜ ሁሌም አሁን በዚህ ወር የሚሰራው ነገር ምንድን ነው የሚለውን ማወቅ ይጠበቅባችኋል ማለት ነው። አሁን እነዚህ 8 ፕሪንሲፕሎች ምንድን ናቸው የሚለውን አንድ በአንድ ላሳያችሁ። የመጀመሪያው ከዚህ በፊት ይሰራ የነበረው ነገር ምንድነው? ቮሊዩም ነው። አሁን ግን ያ መንገድ አይሰራም። ቮሊዩም አይሰራም፣ ቫልዩ ነው የሚሰራው። አሁን ቮሊዩም ማለት ለድርጅታችሁ ቪዲዮ እየቀረጻችሁ ሶሻል ሚዲያ ላይ በተደጋጋሚ ፖስት ማድረግ ማለት ነው። አሁን ግን ብዙ ቪዲዮ ፖስት ስላደረጋችሁ ብታገኙት ምንም ነገር የለም። ቫልዩ ግዴታ ነው ማለት ነው። ስለዚህ ቫልዩ ምንድን ነው የሚለውን እነግራችኋለሁ። ስለዚህ አሁን አንደኛ ቫልዩ ትክክለኛ ፕሮብለም ነው ሶልቭ ማድረግ ያለበት የእናንተ ቢዝነስ ማለት ነው። አንደኛ እናንተ ሲጀመር ቢዝነስ ክሬት ስታደርጉ ቀድማችሁ ማሰብ ያለባችሁ፣ አዲስም የሆናችሁ ሰዎች ካላችሁ ከችግር ነው መነሳት ያለባችሁ። ምንድን ነው ችግር? አሁን ያለው ችግር ምንድን ነው? ለምሳሌ ዳሎል አካዳሚ የሚባል የሆነ ድርጅት ሲቋቋም ከችግር ነው የሚነሳው። ችግሩ ምንድን ነው? ሰው ስለ ሶሻል ሚዲያ ብዙ አያውቅም። ቪዲዮ እንዴት መስራት እንዳለበት አያውቅም። ዘመኑ ደግሞ ይሄን ነገር ይፈልጋል። ስለዚህ ይሄ ችግር ነው። ለዚህ ችግር ደግሞ ቢዝነስ ነው ይዘን የምንመጣው። ቢዝነሱ መፍትሄ ነው፣ ግን ለኛ ደግሞ ኢንካም ነው ማለት ነው። አሁን ባይዘው ይሄ
አሁን እያደረኩ ያለው ነገር ራሱ ኮንተንት ማርኬቲንግ እንደሆነ ትንሽ እየሄድን ስንሄድ ይገባቸዋል። ስለዚህ መጀመሪያ ቫልዩ ማለት ምንድነው? አንደኛ ችግር ነው መፍታት ያለባችሁ። ችግር ማለት ደግሞ ብዙ ሰው አሁን የሚሳሳተው ነገር ምንድነው? ከድሮ አንፃር ኮምፔር ስታደርጉ የመጀመሪያው ነገር ሰው የሚሳሳተው የሆነ እቃ ከውጭ ሀገር ስላስመጣ ችግር የቀረፈ የሚመስለው ሰው አለ። እንዳንተ እቃ ማስመጣት የሚችል በሺዎች የሚቆጠር ሰው አለ። ገብቷችኋል? ስለዚህ አሁን መሳሳት የሌለባችሁ ነገር ምንድነው? እቃ የሆነ እቃ ማምጣት ብቻ። በተለይ እነዚህ ከ10 ሺህ 20 ሺህ ብር የሚሸጡ እቃዎችን ከውጭ ሀገር አስመጣችሁ ማለት እናንተ የተለየ ችግር ፈቺ አይደላችሁ። ስለዚህ መጀመሪያ ይሄን መረዳት ይኖርባችኋል። ችግር ሲባል እቃ ፕሮቫይድ ማድረግ ብቻ አይደለም፣ መንገዱም ችግር መፍታት ሊሆን ይችላል። ለምሳሌ አንድ ሰው ምን ያደርጋል? ጫማ ከውጭ ሀገር ያስመጣል። ሁለተኛው ሰው ምን ያደርጋል? ጫማ ከውጭ ሀገር ያስመጣል እንደሱ፣ ከዛስ ወደ ቤቱ ድረስ ያደርሳል። ከዛ ሶስተኛው ሰው ጫማ ከውጭ ሀገር ያመጣል፣ ቤት ድረስ ያደርሳል። ከዛ የዴሊቨሪ ደግሞ አያስከፍልም። ሶስተኛ ችግር ፈታ። አራት ችግር ደግሞ ሊያስብ ይችላል ሌላኛው ሰው መጥቶ። አራተኛውን ችግር ፋይንድ ያደረገ ሰው ዊን ያደርጋል። እንዴት? ከውጭ ሀገር ጫማ ያስመጣል፣ ቤት ድረስ ያደርሳል፣ የዴሊቨሪ አያስከፍልም፣ ታማኝ ነው በጣም። ስለዚህ የታማኝነት ችግር ፈታ፣ የዴሊቨሪ ችግር ፈታ፣ የዴሊቨሪ ገንዘብ ችግር ፈታ፣ እቃ ከውጭ ሀገር ያስመጣል። ስለዚህ ሁሉም ሰዎች እዚህ ጋር የሸጡት ነገር ምንድነው? ኤግዛክትሊ ተመሳሳይ ጫማ ነው አይደለ? ስለዚህ ጫማው አይደለም ማለት ነው ብቸኛው ችግር፣ ቤት ድረስ ማድረሱ፣ ከዛ የዴሊቨሪ አለማስከፈሉ፣ ከዛ ታማኝነቱ። ስለዚህ ችግር መፍታት ሲባል እናንተ ችግር መፈለግ አለባችሁ ሲባል እቃውን ብቻ ለማግኘት መሯሯጥ ድሮ እሱ ኦልድ ፋሽን። ስለዚህ እያንዳንዱ ሰው የራሱን ችግር መፈለግ አለበት፣ ችግር የሚፈታውን ችግር ማለት ነው። ስለዚህ በተለይ ችግር መፍታት ሲባል እጥረት ብቻ ላይ ፎከስ የምታደርጉ ሰዎች ካላችሁ ተሸውዳችሁ። አሁን ኤግዛምፕል ልስጣችሁ። የተለያየ ቦታ ቲክቶከሮች ምናምን ቢዝነስ ይከፍታሉ አይደለ? ለምሳሌ ሂውማን ኤር ቤት አንዲት ቲክቶከርስ በምትከፍትበት ጊዜ ሂውማን ኤር ቤት ስትከፍት እሷ የቀረፈችው ችግር እዚህ ሀገር ውስጥ የሂውማን ኤር እጥረት ነው ፊክስ ያደረገችው ብላችሁ ታስባላችሁ? አይደለም። ብዙ አጠገቧ በሺዎች የሚቆጠር ሂውማን ኤር አምጥታ ቁጭ ያለች ትኖራለች። እሷ ጋር ሰው አይገዛም። እቺ ግን ሂውማን ኤር የሚባል ነገር አንድም ሳትገዛ ሱቅ ከፍታ ቁጭ በማለት ብቻ ሂውማን ኤር ሰው ሲመጣ ከዛች እየተቀበለች ልሸጥም ትችላለች ማለት ነው። ገብቷችኋል? ስለዚህ ችግር መፍታት ሲባል ሁሌ ፎከስ ማድረግ ያለባችሁ እናንተ ፕሮቫይድ ማድረግ የምትፈልጉት እቃ እጥረት ላይ ብቻ ከሆነ ተሸውዳችኋል። አሁን ላይ ዘመኑ የእቃ ጉዳይ ሳይሆን የቫልዩ ጉዳይ ነው። ስለዚህ ቫልዩ ለምሳሌ ምንድን ነው መሰላችሁ? አንደኛ ኮንተንት ስትሰሩ መሳሳት የሌለባችሁ ነገር ብዙ ቪዲዮ መስራት፣ ብዙ እቃ ማምጣት ሳይሆን የሚጠበቅባችሁ አንደኛ ኤጁኬት የሚያደርግ አይነት ኮንተንት መስራት። ለምሳሌ ምን ማድረግ ትችላላችሁ? ቪዲዮ በምትሰሩበት ጊዜ ጀማሪ ስትሆኑ እንደውም በተአምር እቃ ግዙኝ እያላችሁ መምጣት የለባችሁ። ይህን ማወቅ አለባችሁ። እቃ ግዙኝ እያላችሁ ስትመጡ ከሰው ምን እየጠይቃችሁ ነው? አምጣ እያላችሁ ነው አይደለ? ስለዚህ ሁሌም ሶሻል ሚዲያ ላይ ስትመጡ እንኩ እያላችሁ ነው መምጣት ያለባችሁ እንጂ አምጣ እያላችሁ ከመጣችሁ ቫልዩ ሳይሆን ፕሮቫይድ እያደረጋችሁ ያላችሁት እናንተ ትራዲሽናሉን ማርኬቲንግ ነው እየተጠቀማችሁ ያላችሁት። እንካ ሲባል ምንድን ነው የምንሰጠው? አንደኛ ማስተማር። ለምሳሌ ምን ማድረግ ትችላላችሁ? ቢዝነስ ንገሩኝ እስቲ አንድ ቢዝነስ ምን አይነት ፈርኒቸር ቤት ውስጥ ነሽ? ስለዚህ ፈርኒቸር ቤት ስትከፍቺ እኔ ይሄን የመሰለ ጠረጴዛ አለኝ ዋጋው 28000 ነው ኑ እኔ ጋር ግዙ ምናምን እያልሽ ፕሮሞት የምታደርጊ ከሆነ ምን እያልሽ ነው? አምጡ እያልሽ ነው። ብር ስጡኝ እያልሽ ነው። ገብቶሻል? ስለዚህ እንደ ነጋዴ ራስሽን እየሳልሽ ነው። ስለዚህ እንደዛ ማድረግ የለብሽም። ምንድነው ማድረግ ያለብሽ? አትሊስት ማስተማር መቻል አለብሽ ገና ስትመጪ ማለት ነው። እንዴት ጠረጴዛ እንዴት ነው የሚሰራው? ጠረጴዛ ሲሰራ መጠንቀቅ ያለባችሁ ነገር፣ ጠረጴዛ ስገዙ ይሄን ነገር ግምት ውስጥ አስገቡ። አሁን ላይ 20 ሺህ ብር የሚሸጠው ጠረጴዛ እና 80 ሺህ ብር የሚሸጠው ጠረጴዛ ልዩነቱ ምንድን ነው ላሳያችሁ። እኔ እንደዚህ አይነት ፈርኒቸር ቤት አለኝ ግዙኝ አትይም። በቃ ቪዲዮሽ ላይ ገብቶሻል አይደለ? ኔቨር በቃ እንደዛ አይነት ቃል ካፋችሁ እንዳይወጣ ጀማሪ ስትሆኑ ማለት ነው። አስተምሩ። አንደኛ የምንሰጠው እንኩ የምንለው ነገር አንዱ ትምህርት ነው ማለት ነው። ስለዚህ መታችሁ ማስተማር። ኤግዛምፕል ሌላ ልስጣችሁ። ለምሳሌ እንግሊዝኛ የሚያስተምር አለ ማራኪ እንግሊሽ የሚባል ታውቁታላችሁ አይደለ? ማራኪ እንግሊሽ ምን አለው? ቢዝነሱ ምንድን ነው? ትሬኒንግ ይሰጣል። ትምህርት ቤት አይደለ? እንግሊዝኛ ትምህርት ቤት አለው። አስቡት እንግዲህ ማራኪ እንግሊሽ መጥቶ ቅድም ያልኳችሁ አሁን አንቺ ፈርኒቸር ይሄ ያለኝ ግዙኝ እያልሽ እንደመምጣት ማራኪ እንግሊሽ መጥቶ እኔ ቦሌ ብራንች አለኝ እንትን ብራንች አለኝ ኑና ተማሩ እያለ ብቻ ቪዲዮ ቢሰራ ብላችሁ አስቡ።
ትምህርት ቤት አለኝ፣ እንግሊዝኛ ትምህርት ቤት አለኝ፣ ኑና ተመዝገቡ፣ ዋጋው ይሄ ነው፣ ኑና ተመዝገቡ። ሁሉም ቪዲዮ እንደዚህ ቢሆን ማን ነው የሚመዘገበው? እስቲ አስቡት። ስለዚህ ምንድነው እሱ ያደርገው? ሶሻል ሚዲያ ላይ ያስተምራል። ስለዚህ እሱ ምን እየሰጠ ነው? ቫልዩ እየሰጠ ነው። ምንድነው እየሰጠ ያለው ቫልዩ? ትምህርት ማለት ነው። ትምህርት ሲሰጥ ቫልዩ ሲሰጥ ምንድነው አንደርስታንድ ያደርግ ነው። ይሄ ልጅ አዎ እንግሊዝኛ ይችላል አልን አይደለ? እንግሊዝኛ መቻል አለመቻሉን ራሱ አናቅም ነበር እሱ ኑና ተመዝገቡ ብቻ ቢል ማለት ነው። ስለዚህ አንደኛ እንግሊዝኛ እንደሚችል ያሳየናል። ሁለተኛ ፍሬንድሊ ነው ምናምን ገብቷችኋል። ስለዚህ እሱ እኔ እዚህ ጋር ትምህርት ቤት አለኝ ተመዝገቡ ብሎ አንድ ቀን መጥቶ ቪዲዮ ሲሰራ ከዚህ በፊት የሰጠው ቫልዩ ተደማምሮ ሰው እንዲመዘገብ ያደርጋል ማለት ነው። ግን ዝም ብሎ መጥቶ ሁሌ እኔ እንደዚህ ትምህርት ቤት አለኝ እንደዚህ ተመዝገቡ ዋጋው ይሄ ነው ምናምን እያለ ቢሰራ ይሄ ኦልድ ማርኬቲንግ ነው፣ አይሰራም። ስለዚህ አንደኛው መስጠት የምትችሉት ቫልዩ ምንድነው? ትምህርት ማለት ነው። ስለዚህ እናንተ አሁን ምን ታስባላችሁ መሰላችሁ? ከኔ ቢዝነስ ጋር ምን ላስተምራችሁ እችላለሁ? ከኔ ቢዝነስ ጋር የሚያያዝ ነገር ብላችሁ አስቡ። ሁላችሁም ደግሞ የምታስተምሩት ነገር ይኖራል። ሌላ ቢዝነስ ምን ባህላዊ ልብስ ቤት በሚመለከት ባህላዊ ልብስ ቤትን ምን ልታስተምር ትችላለህ? የእንትን ባህል ልብስ ይሄን ይመስላል፣ የእንትን ባህል ልብስ ይሄን ይመስላል፣ ባህላዊ ልብስ ሲሰራ ጥለቱ ከዚህ ነው የሚሰራው፣ እቃው ከዚህ ነው ምናምን እያልክ ማስተማር ትችላለህ። ገብቷችኋል? ይሄን ልብስ ከዚህ የሚለየው ይሄ ነው፣ የጨርቆቹ አይነት ልዩነታቸው ምንድነው? ስትገዙ ስትሄዱ ተጠንቀቁ፣ ይሄን እንደዚህ አድርጉ፣ ግዙኝ አትልም። በቃ ገብቷል? ከዛ በኋላ የሆነ ሰዓት እየመጣ ግዙኝ ማለት ትችላለህ። ቫልዩ እየሰጠ ስለነበረ ማለት ነው። ቫልዩ የምትሰጡት ነገር ትምህርት ሲሆን ብዙ ሰው የሚፈራው ነገር እንደው መሰላችሁ ያልቅብኛል ብሎ ያስባል። ማለት ሰው ያልቅብኛል ማስተምረውን ነገር ያልቅብኛል ብሎ ያስባል። ለምሳሌ ማራኪ እንግሊዝኛ ሲያስተምር አሁን አንዳንድ ሰው ምን ብሎ ሊያስብ ይችላል? እንዴ ይሄን ሁሉ እንግሊዝኛ ካስተማረ እሱ ትምህርት ቤት ለምን ሄዳለው? ገብቷችኋል? ከመጀመሪያ ጀምሮ እስከ መጨረሻ እንግሊዝኛ ቁጭ ብዬ ቲክቶክ ላይ አልማርም እንዴ ይላል። እንደዚህ አይነት መሸወር ደግሞ የለም። እንዳትሸወዱ። ሺህ ጊዜ ብታስተምሩ ይበልጥ ብራንዳችሁን ቢሉ ታረጋላችሁ እንጂ ሉዝ የምታረጉት ነገር የለም። ከስተመር ከመምጣት አታግዱም። ባይዘው አሁን እሱን በሚመለከት ባህላዊ ልብስ እንዴት ይሰራል ብላ አሳይ ብየዋለሁ አይደለ? ያንን አንተ ባታሳየው ማለት ነው ከሌላ ቦታ ያገኛል፣ አይቀርም። ሰውየው ማወቅ የፈለገ ሰው ማወቁ አይቀርም። አንተ ግን ያን ነገር ስትነግረኝ አንተ ቫልዩ ሰጠኸኝ ማለት ነው። ስለዚህ እናንተ እንደው መቅደም ነው ያለባችሁ። ሌላ ሰው ያቺን መንገድ ሳያስተምር በፊት እናንተ ነውና አስተምሩ። ከዛ በኋላ ሰው ይገዛችኋል። ስለዚህ አንደኛው ነገር የምትሰጡት ቫልዩ ምን ሊሆን ይችላል? ማስተማር፣ የምትሰሩበትን መንገድ ማስተማር፣ ስለ እቃችሁ ማስተማር። ኮስሞቲክስ ካለሽ አንስተሽ ሴራቪ ኦሪጂናሉና ፌኩን እንዴት እንደምትለዩ ላሳያችሁ እያልሽ ማስተማር። ገብቷችኋል? ሽቶ ይሄ ከሆነ እንደዚህ ነው፣ ይሄ ከሆነ እንደዚህ ነው። ግዙኝ አትይም። በቃ ዝም ብለሽ ግዙኝ እያልሽ መምጣት የለብሽ። ስለዚህ ቫልዩ ፕሮቫይድ አሁን ላይ የሚሰራው ቫልዩ ነው እንጂ ቮሊዩም አይደለም። ብዙ ቪዲዮ በሰራ ምናምን አይደለም። አሁን ላይ የሚሰራው መንገድ ምንድነው? ቫልዩ በሰጠ ነው። ሁለተኛው ቫልዩ ማዝናናት ነው፣ ኢንተርቴን ማድረግ። ለምሳሌ አብዛኞቹ ቲክቶከሮች የሚያደርጉት ነገር ይሄ ነው፣ ኢንተርቴን ማድረግ። ገብቷችኋል አይደለ? ሰውን ኢንተርቴን እያደረጉ ቆዩ፣ ፎሎወር አገኙ፣ ሰው ይወዳቸዋል። እቺ ልጅ እኮ በጣም ትመቸኛለች፣ የምታወራው ነገር ደስ ይላል፣ ላይፏ ደስ ይላል፣ ቀልዷ ይመቸኛል እያለ ሰው እሷን ፎሎ እያደረገ ቫልዩ ህዝቡን እያጠገበች ነበር ማለት ነው። እቺ ልጅ የሆነ ሰዓት ላይ መጣ እኔ ይሄንን ቢዝነስ ከፍቻለሁ ስትል ከዛ ከተሰበሰበው ህዝብ ላይ ብዙ ፐርሰንቱ ወደ ከስተመርነት ይቀየራል ማለት ነው። ይሄ ከስተመር ይሄን እቃ እሷ ያመጣችው እቃ አዲስ ስለሆነ አይደለም። ቅድም እንዳልኳችሁ ነው፣ እንዳትሸወዱ። እሷ ያመጣችው እቃ አዲስ ስለሆነ አይደለም፣ ሰርቪሷ የተለየ ስለሆነ አይደለም። ግን ለምን ነው የሚገዛት? ትመቸኛለች። በቃ እቺ ልጅ ገብቷችኋል? በቃ እቺ ልጅ ትመቸኛለች፣ ከሷ ነው የምገዛው። ያው ሰው ቲክቶክ ላይ በሚገባበት ጊዜ አብዛኛው ሰው ምን አስቦ ነው የሚገባው? ኢንጆይ ለማድረግ ኢንተርቴይንድ ለመሆን ነው የሚገባው አይደል? ቲክቶክ ላይ ገብቶ ፈኒ የሆኑ ነገሮችን ለማየት ደስ የሚሉ ቭሎጎችን ምናምን ለማየት ነው የሚገባው። ስለዚህ አንደኛው ወይ ምንድነው ከዚህ በፊት ቲክቶክ ላይ እየሰራችሁ ቆይታችሁ የሆነ ሰዓት ላይ ወደ ቢዝነስ መግባት። ሁለተኛው ወይ ምንድነው እኩል መጀመር፣ ቲክቶኩንም ኢንተርቴይን ማድረጉንም እኩል መጀመር ትችላላችሁ። አሁን ማራኪ እንግሊሽ ሲጀምርም አለው ትምህርት ቤት ባይዘው እኩል ነው የጀመረው ማለት ነው። በሁለቱም ወይ ይሰራል፣ ችግር የለውም። አሁን ቢዝነስ ካላችሁ ቢዝነሳችሁን እኩል ጀምራችሁ በዚህ በኩል አብራችሁ መጀመር ትችላላችሁ። ሌላ ደግሞ ከዛው ከቢዝነሱ ጋር በተያያዘ ያዝናናችሁ መሸጥ ትችላላችሁ።
ለምሳሌ አሁን አይፎን የሚሸጠው አይስቶር ባይ ሶፊ ምናምን የሚባለው ልጅ ባለፈው ቲክቶክ ክሬቲቭ አዋርድ ላይ አሸንፎ አይታችሁ ከሆነ እሱን ያወቃችሁት ከዚህ በፊት በሚሰራው ኮንተንት ነው እንዴ? በምንድን ነው ያወቃችሁት? እሱን ስልክ ሲሸጥ ነው ያወቅሽው አይደለ? ከዜሮ ጀምሮ ግን ምን ስላደረገ ነው የሚሸጠው? የሱ አይፎን ይለያል፣ ከተለየ ቦታ ነው የሚያመጣው፣ ዋጋው ይለያል። ምንድነው እሱ ኢንተርቴን የሚያደርግ ቫልዩ እየሰጠ ነው ማለት ነው። ፕሮሞት ሲያደርግ ሰውን ያዝናናል፣ ያስቃል፣ የሆነ ወይ ይፈልጋል ሰውን ሪላክስ ለማድረግ ማለት ነው። ምናልባት ነጋዴዎች እዚህ ካላችሁ ከሁለቱ ከስተመር የትኛው ሊገዛችሁ እንደሚችል እስቲ ትነግሩኛላችሁ። አንዱ ሱቃችሁ ሲመጣ ረጋ ብሎ መጣ፣ ሪላክስ ነው ሲቀመጥም ፊቱ ላይ የምታዩት መጨናነቅ የለም ምን የለም። አንደኛዋ ደግሞ ጥድፍ እያለች እንደዚህ ልታልፍ እያለች አይነት። ከሁለቱ የትኛው የሚገዛው? ረጋ ያለው ሪላክስድ የሆነው ነው ሰው የሚገዛው አይደለ? ይሄ ሰውዬ ኦፕሽኑን ለማስረዳት ጊዜ ያላችሁ እሱ ኦሬዲ ኮምፎርታብል ስለሆነ እናንተ ቤት የመግዛት ቻንሱ ከፍ ያለ ነው። ስለዚህ አሁን ቪዲዮ ፕሮሞት በምታደርጉበት ጊዜ ሰውን ኢንተርቴን እያደረጋችሁ ነው ምናምን ማለት ቀደም ያላችሁን እቺ ሪላክስ እያደረጋችሁት ነው ማለት ሰውየው። ስለዚህ ይሄ ሰው ከእናንተ የመግዛት ቻንሱን እየጨመራችሁ። ስለዚህ ሁለተኛው ኢንተርቴን ማድረግ። ስለዚህ ኢንተርቴን ለማድረግ መጀመሪያ ምን ይፈልጋል? ኢንተርቴን ማድረግን ችሎታ ይጠይቃል። ስለዚህ ይሄ እንደውም ትንሽ ቻሌንጂንግ ነው። ማስተማሩ ለሁሉም ሰው ቀላል ነው። ባይዘው ማስተማር በጣም ኢዚ ነው። በተለይ ስራው ላይ ካላችሁማ የእናንተን ፈርኒቸር ታውቃላችሁ እኮ እንዴት እንደሚሰራ፣ የእናንተ ኮስሞቲክስ ምን እንደሚይዝ ታውቃላችሁ። ማስተማር ኢዚ ነው። በዚህ ዘመን ሰውን ማዝናናት ነው ከባዱ። ባይዘው ሰውን ማሳቅ ዘና ማድረግ ምናምን ከባድ ነው። ስለዚህ ያ ካላችሁ ይበልጥ ፓወር ይኖራችኋል ማለት ነው ሰውን የመያዝ። ኢንስፓየር ማድረግ ሌላኛው ቫልዩ ነው። የምትሰጡት ቫልዩ ሌላኛው ኢንስፓየር ማድረግ ነው ሰውን። አሁን ምንድነው መስላችሁ የእናንተ ስቶሪ በራሱ ሰውን ኢንስፓየር የሚያደርግ ከሆነ ያ ነገር ቫልዩ ነው። የሆነች ልጅ ቲክታክ ላይ ቅርብ ጊዜ ስታወራ አይቼ ይሄ ነገር ትክክለኛ ያሁኑ አሁን ማርኬቲንግ ላይ ያለው ትልቅ ነገር ነው አልኩኝ። ከሰፈር ውስጥ ከምትገዛበት ሱቅ እቃ አታ ወደ ሌላኛው ሱቅ ሄደችና እዛ የሄደችበት ሱቅ ያለው ልጅ ምን አላት? እኔን አላወቅሽኝም እንዴ አላት። አይ አላወቅኩም ምናምን ስትለው አይ እኔ እኮ እዛ ሊስትሮ ምሰራ ልጅ እናንተ ጋር ምናምን አላት። ገብቷቸዋል? እዛ እንዴ ምናምን አለች። አንተ ነህ እንዴ? እኔ እኮ ጭራሽ አላወቅኩም ምናምን። ከዛ በኋላ ምን አለች? ሳላስበው ያኛውን ሰውዬ ተውኩት አለች። የዛኛው ሱቁን ማለት ነው። ከዚህ በፊት ለረጅም ጊዜ ደንበኛ የነበረችበት እንትታ ከዚህ ሰውዬ ነው የምገዛው። አሁን ይሄ ሰውዬ የሆነ ስቶሪ ሰጣት። ገብቷቸዋል? ከሱ ስገዛ ይሄ ልጅ ጠንካራ ነው፣ ከዚህ ሊስትሮ እየሰራ አሁን ላይ ሱቅ ከፍቶ ምናምን የሚገርም ልጅ እኮ ነው ምናምን ትላለች። ገብቷቸዋል? ያ ነገር ሁሌ ከሱ እንድትገዛ እያደረጋት ነው። ስለዚህ ሌላኛው ልትሰጡት የምችሉት ቫልዩ ምንድነው? ኢንስፓየር ማድረግ። ይሄ ምን ይፈልጋል? ፕሮሰስ ማሳየት ይፈልጋል ማለት ነው ባጭሩ። ሶሻል ሚዲያ ላይ ስትመጡ አሁን ቲክቶከሮቹን አይታችሁ ከሆነ ምናምን ስል ምንድነው የሚያደርጉት? ከዚህ መጀመሪያ የሆነች ነገር ይከፍታሉ፣ የሆነ ነገር ይጀምራሉ። ከዛ ዛሬ የከፈትኩትን ቤትማ አሳያችኋለሁ፣ እዚህ ደርሻለሁ፣ እግዚአብሔር ይመስገን። ያ ነገር ምንድነው እያደረጉን ያሉት? ኢንስፓየር ነው። እነሱ አሁን ሄደሽ ኮንተንት ማርኬቲንግ አንቺ የሚገርም ኮንተንት ማርኬቲንግ ነው የምትሰሪው ብትላት ምንድነው ኮንተንት ማርኬቲንግ ልትልሽ ትችላለች። አታውቀውም። ግን እያደረገች ያለችው ነገር ይሄ ነው። ሳታውቅም ማለት ነው። ከልምድ የመጣ ነገር ነው ይሄ። ገብቷችኋል? ስለዚህ የህይወታችሁን የቢዝነሳችሁን ፕሮሰስ ማሳየት ትችላላችሁ። ይሄ ራሱን የቻለ ቫልዩ ነው። ገብቷችኋል? ሰው ከእናንተ እንዲገዛ ማድረግ። ስለዚህ እነዚህ ሶስቱ ዋነኞቹ ቫልዩዎች ናቸው ለሰው ምንሰጣቸው። ከዚህ ተጨማሪ ፓወርፉል የሆነው ሌላው ምንድነው መሰላችሁ? ኢትዮጵያዊ የተባለ ሰው ሁሉም የገንዘብ እጥረት አለበት፣ አብዛኛው ሰው ማለት ነው። ስለዚህ ሌላኛው ካላችሁ ገንዘባችሁንም አውጥታችሁ መስጠት ቫልዩ ነው። ካላችሁ አንድ ፈርኒቸር ጠረጴዛ የሚገርም ጠረጴዛ አውጥተሽ ብትሰጪ ይሻላል። ገብቷችኋል? ኢንተርቴን ማድረግም ካልቻልሽ ማስተማርም ካልቻልሽ ኢንስፓየር የሚያደርግ ስቶሪም ከሌለሽ አውጪና ቴብሉን ስጪ ለሰው በነፃ። ገብቷችኋል? ገብቷችኋል ላይ እያወራ ያለሁት ይሄን ካልሰጠሽ አይመጣም ሰው። ስለዚህ ቫልዩ ስትሰጡ ኢንካይንድ ገንዘብም ቢሆን መስጠት መቻል አለባችሁ። ለምን አምጡ እያላችሁ መምጣት አትችሉም በአሁኑ ዘመን። ስለዚህ እንኩ እያላችሁ ነው መምጣት ያለባችሁ። ስለዚህ ጊቭ አዌይ ማዘጋጀት ካላችሁ እቃ ላይ መስጠት፣ ገንዘብ ካለ መስጠት። ስለዚህ አሁን የነገርኳችሁ ነገር ግልጽ ከሆነ 20-30 ቪዲዮ እየመጣችሁ ዝም ብላችሁ ይሄ እንትን ነው ፈርኒቸር ቤት ይሄን ይመስላል ግዙኝ፣ ዋጋው ይሄ ነው፣ እንትኑ ይሄ ነው ጥራቱ የታወቀ ሺህ ቪዲዮ ብትሰሩ አሁን ላይ አይሄድም። በዚህ ወይ አትሸጡ ማለት እኮ አይደለም። ባይዘው ትሸጣላችሁ እኮ የተወሰነ። ለምን
ቅድም እንዳልነው የጥረት ችግር ያለበት ሰው እኮ አለ እኮ 100% የለም ማለት አይደለም። ፈርኒቸር ከየት እንደሚገዛ ያላወቀ ሰው እኮ ይኖራል እኮ ቶታሊ። ያ ሰውዬ ይገዛቸዋል፣ ግን ከዚህ በኋላ አይሰራም። ይሄ መንገድ እየሰራ አይቀጥልም። ምክንያቱም መዓት ፈርኒቸር የሚሰሩ ሰዎች ሶሻል ሚዲያ ላይ እየገቡ ነው። ገብቷቸዋል። ስለዚህ ሁሉም ቮሊዩም ላይ ብቻ ፎከስ ሲያደርግ አንተ ምንድነው መሆን ያለብህ? አይ ቮሊዩም እንደፈለጉ ይስሩ፣ እኔ ቫልዩ ነው የማስቀደመው ማለት አለብህ ማለት ነው። መለየት አለብህ፣ ከሌሎቹ መነጠል አለብህ ማለት ነው። ሁሉም የሚሄድበት እንደዚህ ግር ብሎ የሚሄድበት ወይ እንትን አያዋጣም። የተወሰነ ትሸጣለህ ግን አያዋጣም። ይሄን አንደርስታንድ ማድረግ። ስለዚህ ከመጀመሪያውና ትልቁ አንደኛ ላይ ኪ ፕሪንሲፕል ምንድነች? ቮሊዩም ኤክስ ቫልዩ ራይት ብላችሁ መጀመሪያ ያለባችሁ። አሁን እናንተ ከዚህ በኋላ ተምራችሁ ስትሄዱ ማየት የማልፈልገው ነገር ምንድነው? እኔ ይሄን እሸጣለሁ ዋጋው ይሄ ነው እያላችሁ ቪዲዮ ስትሰሩ ማየት አልፈልግም። ጀማሪ ስትሆኑ ማለት ነው። የሆነ ቫልዩ ፕሮቫይድ እያደረጋችሁ ነው ላያችሁ ፈልገው። አንድ የመጨረሻ አንድ ሰው ልጥቀስላችሁ። እንትናን ታውቁታላችሁ? ሚኪ አወቀ የሚባል ልጅ በጣም የሚመቸኝ ቲክቶክ ላይ ሚኪ አወቀ የሚባል መኪና ስለ መኪና ኮንተንት ቢሰራ መኪና ይሄ ነው ጥሩ፣ ይሄ ነው መጥፎ፣ ኤሌክትሪክ መኪና እንደዚህ ነው፣ ነዳጅ መኪና ይሄን ብትገዙ ይሻላል። አወቃችሁት? እሱ አሁን ፈላጅ ቆራጭ እየሆነ ነው የመኪና ኢንዱስትሪ ላይ። ለምን ሰው ይሄን መኪና አትግዙ ካለ እሱ ያንን መኪና አትግዙ ካለ አይገዛም። ሰው ባይዘቦይ ይሄን መኪና ግዙ ካለ ይገዛል። ምን ማለት ነው? እሱ አንድ ቪዲዮ ወጥቶ ይሄን መኪና አትግዙ ካለ በዛው ዕለት የዛ መኪና ዋጋ ድሮፕ ያደርጋል፣ አጠቃላይ ከተማው ውስጥ ማለት ነው። ገብቷችኋል? ምክንያቱም ሚኪ አወቀ ይሄ መኪና መጥፎ ነው ብሏል። በቃ አንቺ መተሽ ጥሩ ነው ብትኝ አልሰማሽም። እኔ ሚኪ አወቀ ነው የምሰማው፣ ምክንያቱም እሱ ስለ መኪና ያውቃል። ገብቷችኋል? ይሄንን ብራንድ እንዴት ነው ክሬት ያደረገው? ሁሌ ስለ መኪና በማስተማር ነው እንጂ እኔ ስለ መኪና ምክር ሰጣችኋለሁ ኑ እኔ ጋር አማክሩኝ እያለ ሁሌ ቪዲዮ ቢሰራ አናምነው። እሱም ነጋዴ ነው የምንለው። ነገር ግን እሱ ሁሌ የሚያደርገው ነገር ነው። ሁሌ ይመጣል፣ የዚህ መኪና ጥሩ ጎኑ ይሄ ነው፣ መጥፎ ጎኑ ይሄ ነው፣ ውጭ ሀገር በዚህ ዋጋ ይሸጣል፣ እዚህ በዚህ ዋጋ ይሸጣል፣ ከኤሌክትሪክና ከነዳጅ የትኛው ይሻላችኋል፣ ከያሪስና ከቪት የትኛው ይሻላችኋል። ቫልዩ እየሰጠ ነው ማለት ነው። ምን ቫልዩ? ትምህርት። ገብቷችኋል? ስለዚህ አሁን እሱ አስቡት እንግዲህ መኪና ቤት አዲስ አበባ ውስጥ እስካሁን አላየውም። እንግዲህ ሲከፍት ያ ሰውዬ አሁን መኪና ቤት መኪና ሽያጭ ቢከፍት በከስተመር ነው የሚጨናነቁ ቤቱ። ለምን? እሱ ነው ስለ መኪና የሚያውቀው፣ እኔ ከሌላ ሰው አልገዛም የሚል ነገር ሰው ላይ ፈጥሯል ማለት ነው። ቼክ አድርጎ አንዳንዴ ላይፍ ይገባል። አንዳንዴ ላይፍ ሲገባ 5000 ሰው ምናምን ቁጭ ብሎ ይከታተለዋል። ይሄ 5000 ሰው ሞስት ፕሮባብሊ መኪና ሊገዛ እያሰበ ያለ ሰው ነው። አዲስ አበባ ውስጥ መኪና ሊገዛ ያሰበ 5000 ሰው በአንድ ቦታ መቼም አታገኙ፣ በምንም ወይ አታገኙ። ምን ማለት ነው? አትሊስት 1 ሚሊዮን አካባቢ የተጠጋ ሰው ነው ማለት ነው ይሄ ሰው። እስቲ 5000 ሰው 1 ሚሊዮን ብር ያለው ሰው መሰብሰብ የሚችል ሰው አለ ከእናንተ ውስጥ? በጣም ዲፊካልት። 1 ሚሊዮን ያለው 5000 ሰው በአንድ ቦታ መሰብሰብ ማለት እኮ 1 ሚሊዮን ለአንዳንዶቻችሁ ትንሽ ብር ሊሆን ይችላል፣ ግን አብዛኛው ኢትዮጵያዊ አካውንቱ ላይ 500,000 አልደረሰም ገና። ገብቷችኋል? ስለዚህ ይሄ ሰው የመግዛት አቅም ያላቸውን ሰዎች 5000 ሰው በአንዴ ይሰበስባል። ዚስ ኢዝ በጣም ፓወርፉል። ይሄን ነገር ሊያደርግ የቻለው በምንድን ነው? ቫልዩ ፕሮቫይድ በማድረግ ነው እንጂ ግዙኝ እኔ እንደዚህ ኮንሰልቴሽን ሰራለሁ። ስለ ሌላም እኮ ስለ መኪና የሚያማክር ሰው እኮ ይኖራል። እሱ ግን እኔ ስለ መኪና አማክራለሁ፣ እኔን ደውሉልኝ በዚህ ቁጥር ዋጋዬ ይሄ ነው እና አይልም። አሁን ላይ ሪሰርች ቢሰራ በእርግጠኝነት አዲስ አበባ ውስጥ መኪና ከሚገዛ ሰው አትሊስት እንደው 1/10ኛው ሚኪን ኮንታክት ያደርገዋል። ባይዘው ወይ ቴክስት ይልክለታል፣ ወይ ላይቭን ይከታተላል፣ ወይ ይደውልለታል። ዚስ ኢዝ ፓወርፉል። ምን በማድረግ ነው ይሄን ነገር ያገኘው? ቫልዩ መስጠት። ሁለተኛው ኪ ፕሪንሲፕል ምንድነው? ኮሚኒቲ ነው እንጂ ትራፊክ መሰብሰብ የለባችሁ። ትራፊክ ማለት ምንድነው መሰላችሁ? ቪው ማለት ነው ባጭሩ። ትራፊክ ቪው ብላችሁ ያዙ። ስለዚህ ቪው መሰብሰብ አያስፈልግም፣ ትርጉም የለውም። ኤግዛምፕል ልስጣችሁ። ምንም ኮሚኒቲ የሚባል ነገር የሌለው ቢዝነስ ልንገራችሁ። ለምሳሌ መናኸሪያ አካባቢ አይታችሁ ከሆነ መናኸሪያ አካባቢ ያሉ ሱቆችን አይታችሁ ታውቃላችሁ? እነሱ ኮሚኒቲ የላቸውም። ባይዘው ሁሉም ህያጅ ነው። ምንድነው ፎከስ የሚያደርጉት? ይሄን ከዚህ ከሰመር ብር መውሰድ ብቻ። አንዳንዴ ኮካ ኮላ ላይ ውሃ ጨምሮ ይሸጣሉ። ባይዘው ደነገጠች አለ። ባይዘው የሆነ መርፌ ነገር ምን እንደሆነ አላቸውና ውሃ ጨምሮ ኮካ ላይ ይሸጣሉ። ለምን? they don't have any community። በቃ የሚያልፍ ነው። ይሄ ሰውዬ ከዚህ ሰውዬ ኮካ ጠጥቶ ከሄደ በኋላ ባይጥሞም አይመለስም። ድጋሚ ሄደ ወደ ሀገሩ። ገባችሁ? ድጋሚ ይሄን ሰውዬ ቢያንስ በ6 ወር ሊያገኘው ይችላል። ስለዚህ
በቃ ኮሜንትም አይሰጥም። ቢዝነስ ላይ የሆነ ትራፊክ የሆነ ቪው የሆነ እንትን ለማግኘት የሆነ ሽያጭ ለማግኘት መሯሯጥ ሳይሆን ኮሚኒቲ ቢልድ ማድረግ ነው። ምክንያቱም ዘላቂ ነው ኮሚኒቲ። ሰፈር ውስጥ ያለ ሰው እንደዛኛው ሰውዬ ማድረግ ይችላል። ለምን ኮሚኒቲ ያለው እሱ የሚገዛው አንድ ሰው ቢያምጽ ከዚህ ሰውዬ እንዳትገዙ ኮካ ላይ ውሃ ይጨምራል ቢል አስቡት እንግዲህ የሰፈር ሰው በሙሉ ተስማምቶ አለመግዛት ይጀምራል። ስለዚህ ኮሚኒቲ ላይ ቤዝድ የሆነ ቢዝነስ ኮሚኒቲ ላይ ቤዝድ የሆነ ስራ ካላችሁ ያ ነገር ረጅም ጊዜ ይቀጥላል። ምን ማለት ነው? ትረስት በተአምር ሉዝ ማድረግ የለባችሁ ማለት ነው። ታማኝነታችሁ ሉዝ ማድረግ የለባችሁም። ለተወሰነ ሽያጭ ብላችሁ ለተወሰነ ቪው ብላችሁ ብራንዳችሁን የሚጥስ ነገር ማድረግ የለባችሁ ማለት ነው። አይታችሁ ከሆነ እንትን ይደረጋል ቢዝነሶች በጣም የሚሳሳቱት ነገር አሁን ትልልቅ ቢዝነሶች ሁላ የሚሳሳቱት ነገር ምንድነው እያዩ ያለውት ብራንዳቸውን ሪስፔክት የማያደርግ ሰው ጋር ፕሮሞሽን ያሰራሉ ዝም ብሎ። ይሄ በጣም ዴንጀረስ ነው። እንደዚህ አይነት ወይ መከተል የለባችሁ በጭራሽ ማለት ነው። እንደዚህ አይነት ማርኬቲንግ ቲም ካላችሁ ቪው ላግኝ እንጂ ምንም ነገር ይሁን ሚል ካላችሁ ማባረር ነው ያለባችሁ። ምክንያቱም ሶሻል ሚዲያ ላይ ዋናው ነገር ምንድነው? ትረስት ነው። ቢውልድ የምታደርጉት ኮሚኒቲ ነው እንጂ የሆነ ቪው ለማግኘት ብቻ የሆነ ሽያጭ ለማግኘት ብቻ ዝም ብላችሁ የምትሄዱ ከሆነ ሪስክ አለው። ስለዚህ ሁሌም የእናንተን ሌጋሲ መጣስ የለባችሁ ማለት ነው። ቢዝነስ ፕሮሞት ስታደርጉ ኮሚኒቲ ቢውልድ ለማድረግ ነው መሄድ ያለባችሁ እንጂ ራንደምሊ ዝም ብላችሁ ትራፊክ ብቻ ቪው ብቻ ሽያጭ ብቻ ፎከስ ማድረግ የለባችሁ። ልክ እንደዛኛው እንደ መናኸሪያው ሰውዬ ማለት ሶሻል ሚዲያ ላይ ያለ ሰው እንደ መናኸሪያ ነው እስቲ ንገሩኝ። አይደለም፣ የሰፈር ሰው ነው ሶሻል ሚዲያ ላይ ያለው። ምክንያቱም ቴስቲሞኒ የሚባል ነገር በኋላ እናወራለን። አንድ ሰው መጥቶ ከአንቺ እቃ ገዝቼ ሆዴን አመመኝ ቢል ሰው የአንቺ ምግብ ምንም ቢያምር ላይሄድ ይችላል እዛ ቤት። ሶሻል ሚዲያ ኮሚኒቲ ነው መናኸሪያ አይደለም። ገብቷችኋል? ስለዚህ እንደ ሰፈር ሰው ነው ማሰብ ያለባችሁ ሶሻል ሚዲያ ላይ ያለው ሰው። ስለዚህ ኮንተንታችሁን በምትሰሩበት ጊዜ ደግሞ ሌላ የብዙ ሰዎች ችግር ምንድነው? ፐርፌክት የሆነ ነገር እስኪጀምር ድረስ ኮንተንት አልጀምር የሚል ሰው አለ። ይሄን አትሳሳቱ። ቢዝነሳችሁን የምታስተዋውቁበት ወይ ቪዲዮ የምትሰሩበት ካሜራ፣ ስልክ ምናምን ፐርፌክት ሆኖ መጀመር የለበትም። እንደውም ጆርኒ ጣፋጭ ነው ከስኬት በላይ። አሁን አይታችሁ ከሆነ ድሮና አሁን ያለውን ማርኬቲንግ ኤግዛምፕል ልስጣችሁ። ለምሳሌ ጥርስ ቤት ማስታወቂያ ለመስራት ከ5 ዓመት በፊት የሚፈልገው ምን አይነት ሰው ነው? ጥርሱ የሚያምር ሰው ነው። አሁን ጥርሱ የሚያምር ሰው ለጥርስ ቤት ማስታወቂያ ይፈልጋሉ? አይፈልጉም። ምን አደረገው ነው ይሄን ጥርስ ይላሉ። ወዛቻው ጥርሱ የተበላሸ ሰው ሶሻል ሚዲያ ላይ ሲመጣ ያለበትን ፈልገው ነው አይደል? ስልክ ቁጥሩን ፈልገው አድራሻውን ፈልገው ነው የሚሉት። ምክንያቱም ስኬት ጣፋጭ አይደለም፣ ጆርኒ ነው የሚጣፍጠው። ገብቷችኋል? ከን ጥርስ ወደዚህ ሲቀይር ያለው ነገር ነው እንጂ ጣፋጭ ያማረ ጥርስ ጣፋጭ አይደለም። አሁን ላይ አይሰራም። ገብቷችኋል? ስለዚህ ሁሌም ጆርኒ ላይ ነው ፎከስ ማድረግ ያለባችሁ። የእናንተም ኮንተንት እየተሻሻላችሁ ስትሄዱ ኮንተንታችሁን በሚመለከት ማለት ነው ቀደም እንዳልነው ነው። ከሊስትሮ ተነስታችሁ ሱቅ ስትከፍቱ ከእናንተ ሰው ይገዛል። ራንደም ሊመጣ ሱቅ ስትከፍት ግን አንድ የሚጣፍጥ ነገር አስቀረ ማለት ነው። ስለዚህ ሁሌም ጆርኒ እመኑ፣ ችግር የለው። ወጥቷችኋል? ቪዲዮአችሁ አሁን ቆንጆ ባይሆን ችግር የለው። ሱቃችሁ አሁን ቆንጆ ባይሆን ችግር የለው። ቢዝነሳችሁ ጽድት ያለ ፐርፌክት ባይሆንም ችግር የለው። የእናንተ መለወጥ ጣፋጭ፣ ይሄን መረዳት አለባችሁ። ስለዚህ ኮንተንታችሁን በምትሰሩበት ጊዜ እንደ ጆርኒ ነው ማሰብ ያለባችሁ። መጀመሪያ ላይ ከዚህ ወደዚህ ያላችሁ ማለት ነው። ሌላ ደግሞ ጆርኒ የሚሆነው ነገር ምንድነው? መጀመሪያ ላይ ሰዎች እነዚህ ስቴጆች አሉ በጆርኒ ማለት ነው። መጀመሪያ ሰው ምን ያደርጋል? ያውቃቸዋል። ይሄ አዌርነስ ስቴጅ ይባላል። ከዛስ እናንተን ከግምት ውስጥ ያስገባል። ልግዛ አልግዛ ከዚህ ሰው ገብቷችኋል? የሆነ ኮንሲደር ያደርጋችኋል እንጂ ዲሲሽን አይደርስም። ስትደግሙስ ዲሲሽን እንዲሰጥ ታደርጋላችሁ ማለት ነው። በአንዴ ገና ቲክቶክ እንደከፈታችሁ ቪዲዮ ፖስት እንዳደረጋችሁ ሰው እንዲገዛችሁ አትጠብቁ። መች አወቀ ገና? ቆይ ይወቀኝ፣ ከዛ ቫልዩ እየሰጠሁት እንዲያቀኝ ያደርገዋለሁ፣ ከዛ ኮንሲደር እንዲያደርግ አደርጋለሁ፣ ከዛ ዲሳይድ እንዲያደርግ አደርጋለሁ ማለት ነው። ገብቷችኋል? ስለዚህ ይሄም ጆርኒ ነው እንጂ እንደመጣችሁ ሽያጭ ማግኘት ምናምን ፎከስ ብታደርጉ ከሆነ አይሰራም። ሌላኛው ቪዲዮ በምሰሩበት ጊዜ ሶሻል ሚዲያ ላይ የተለያዩ የቪዲዮ አይነቶች አሉ። ዩቲዩብ ላይ ፉል ቪዲዮ ልሰሩ ትችላላችሁ፣ ክሊፕ ልትሰሩ ትችላላችሁ። ቲክቶክ ላይ ሾርት ቪዲዮ፣ ኢንስታግራም ላይ ሪልስ ምናምን። ያው ዋነኛ እነዚህ የምንጠቀማቸው እነዚህ ናቸው። ስለዚህ አሁን እስቲ እናንተ ነገሩኝ፣ ለቢዝነስ ማስታወቂያ ለመስራት የትኛው ሶሻል ሚዲያ ይሻላል? አሁን ቲክቶክ። በቃ ለምን ነው ቲክቶክ የሚሻለው?
ተደራሽነቱ በጣም ከፍ ያለ ነው። ሌላስ አጭር ነው። ቶሎ ብሎ ሰው ስክሮል ከማድረጉ በፊት ለቢዝነስሽ የምትናገሪበትን ጊዜ ታገኛለሽ። አብቶሻል። እንደዛም ሆኖ ባይዘው ወይ አስቸጋሪ ነው። አጭር ሆኖም ስክሮል ያደርጋል ሰው። ባይዘው ወይ ሰው ቢዚ ነው። ምን መረዳት አለባችሁ። ቢዚ ሆኖ ስራ ላይ ሆኖ አይደለም። አብዛኛው ሰው በማየት ራሱ ቢዚ ነው። በቃ አንዳንዴ አጋጥሟችሁ ያውቅም? እንደዚህ ራሳችሁን አይታችሁ ከሆነ ምንም ሳሰሩ ቀኑን ሙሉ ተጨናንቃችሁ ብላችሁ አታውቁም? ምንም አልሰራውም፣ ግን ዛሬ ቀኔ ሙሉ ቢዚ ነበር። ሶሻል ሚዲያ ላይ የተጠቀምኩ ቢዚ ነኝ። በቃ የሆነ ሰው ፎቶ ፖስት አድርጎ ትቆያለሽ። ያንን ፎቶ እያየሽ ማታውቂው ግለሰብ ስክሮል ነው። በቃ ስክሮል ቢዚ ነኝ እኔ። በቃ ገብቷችኋል? ሶሻል ሚዲያ ላይ ሰውም ቢዚ ነው። የሆነ ስራ ስላለበት ምናምን እንዳይመስላችሁ። አብዛኛው ሰው ግን ሶሻል ሚዲያን በመጠቀም ሂደት ውስጥ ራሱ ቢዚ ነው። ስክሮል ያደርጋል። ስለዚህ ይሄንን ማወቅ ይኖርባቸዋል ማለት ነው። እነዚህ አጫጭር ቪዲዮዎችንም በሚሰሩበት ጊዜ ስቲል ኢንጌጂንግ የማድረግ ግዴታ አለባቸው። ኢንጌጂንግ ኮንተንት ማለት ምንድነው? ያቺን አጭሯንም ቢሆን ሰው እንዲጨርስ የማድረግ ነገር ማለት ነው ባጭሩ። ስቲል 1 ደቂቃ ነች፣ ግን 1 ደቂቃም ሰው አይቆይም። ስለዚህ 1 ደቂቃ ባይዘው 1 ደቂቃ ሰው ይዞ ማቆየት በጣም ትልቅ ስራ ነው የሚጠይቀው። ታውቃላችሁ? ይሄን ቲክቶክ ስታዩ እንዴት ነው የምታዩት? እንደዚህ ነው የምታዩት። እቺ ጣታችን ስራዋ ስክሮል ማድረግ አይደለ? እንደዚህ አድርገን አናይማ፣ ቁጭ አድርገን አናይም። 1 ሰከንድም አይሰጥም ሰው ስክሮል። ስለዚህ እነዚህ ማይክሮ ኮንተንቶች ማለት ምንድነው? አጫጭር ናቸው ግን ኢንጌጂንግ የሆኑ። ሌላ ደግሞ ምን ታደርጋላችሁ? አክሮስ ፕላትፎርም ትጠቀማላችሁ። አንዱን ለቲክቶክ የሰራችሁትን ቪዲዮ መንገዱን ቀይራችሁ ሊሆን ይችላል፣ ለራሱን ቪዲዮ ፌስቡክ ላይም ፖስት ማድረግ። ምክንያቱም እናንተ ኮሚኒቲ ነው ቢልድ ያደርጋችሁ ያላችሁት። ለዛ ኮሚኒቲ የሚሆን ሰው ከተለያየ ቦታ መለቃቀም አለባችሁ። ከቲክቶክ፣ ከፌስቡክ፣ ከኢንስታግራም እያደረጋችሁ ማለት ነው። ስለዚህ ሁሉም ላይ ስሩ። ቲክቶክ ይመረጣል አልኳችሁ እንጂ ፌስቡክም ኢንስታግራምም ላይ ስሩ። ወጥቷችኋል። ያንን ቪዲዮ እየሰራችሁ አጫጭሩን ማለት ነው። ሌላኛው ቀደም ካልነው ነገር ጋር የሚገናኝ ነው። አሁን ይሄኛው ፐርፌክት ከሆነ ነገር ይልቅ ኦተንቲክ የሆነ ነገር ይሻላል። ኦተንቲክ ምን ማለት እንደሆነ ልንገራችሁ። አሁን ለምሳሌ አንቺ አሁን ቪዲዮ ስትሰሪ ሁሌ ስህተት የሚባል ነገር አሳይተሽ አታውቂም። ምንም ስህተት አሳይተሽ አታውቂም። ላይፍሽ የተሳካልሽ ነው። ሁሉም ነገር ተሳክቶልሻል። ቢዝነስሽ ስኬት ብቻ ነው በቃ። ግን አብዛኞቻችን አሁን ሶሻል ሚዲያ ላይ ትኩረታችንን የሚስበን ነገር እንደሆነ ታውቃላችሁ? ስህተት። የሆነ ሰው የሆነ ስህተቱን ሼር ሲያደርገን የሆነ ሰው በቃ ኢንጆይ የምናደርገው ራሱ እንደዚህ አይነት ነገር ነው። ለምን ሁሉም ፐርፌክት ነኝ ይላል ሶሻል ሚዲያ ላይ። አብቷችኋል? ሁሉም ፐርፌክት ነኝ ስለሚል ይሰለቻል ፐርፌክት ነገር። የሆነች ልጅ ግን ዛሬ ጠረጴዛ ልሰራ ወጥቼ እንዴት ጉድ እንደሆንኩላችሁ ስትል እንታገሳለን። ለምን? ሪል የሆነ ነገር ልታሳየኝ ነው። አቺ ሌላ ሰው አያሳየኝም ያንን ነገር። ገብቷችኋል? ስለዚህ አዎ ትጠነቀቃላችሁ ቢዝነሳችሁን የሚጎዳ ነገር እንዳይሆን። ነገር ግን ትንንሽ ስህተቶቻችሁን ትንንሽ ኢምፐርፌክት የሆናችሁበት ነገር አለ አይደለ? እንደዛ አይነት ነገር ሼር ከማድረግ ወደ ኋላ አትበሉ። ምንም ችግር የለውም። እንደውም እናንተን ሞር ሪል እንደሆናችሁ ሰው እንዲያስብ ያደርጋል። ገጭንም ምናምን ሼር ማድረግ ምንም ችግር የለውም። ገብቷችኋል? ስለዚህ ኦተንቲክ መሆን አለባችሁ። ይሄን ያክል ቢዝነሳችሁ ፐርፌክት እንደሆነ ብቻ ምናምን እንትን አክት ማድረግ ፐርፌክሽኒዝም አያስኬድም። ስለዚህ ለዛ ነው ቅድም ያልኳችሁ ጆርኒውን እመኑ ያልኳችሁ። በቃ አንቺ ስትሰሪ የምትሰሪው ጠባብ ቤት ውስጥ ነው። እመኚ፣ ምንም ችግር የለውም። ጠባብ ቤት ውስጥ ነው። ሱቅሽ በጣም ጠባብ ነች። እኔ ጋርም ስትመጡ ሱቄ በጣም የሚያምር ከመሰላችሁ ቺናት ብታክሉ የኔ ሱቅ አያችሁ ምናምን ብለሽ በቃ የሰውን ትኩረት ሰውነትሽን ያሳያል እንጂ የሚጎዳሽ ነገር አይደለም። ወጥቷችኋል? ሁሌ ሱቅሽ እንደሚያምር ብቻ አክት አድርገሽ ሁሌ አሪፍ ነው። ያ ኦልድ ነው። የሚያምር ጥርስ እንደማለት ነው እንደቅድሙ። ወጥቷችኋል? አይሰራም እሱ። ስለዚህ ሰውነትሽን ማሳየት አለብሽ። ትንንሽ ጉድለቶቻችሁ ምናምን እንትን ማድረግ አያስፈልግም። በቃ ክሊር መሆን። ሚስቴኮቻችሁንም ከሰራችሁ አንዳንዱ አሁን ይመጣል በቃ የሆነ ነገር ሲባል አያምንም። አሁን ቢዝነስ ላይ አይታችሁ ከሆነ የሆነ ነገር ይፈጠራል አይደለ? ቢዝነስ በሚሰሩ ሰዎች የሆነ ችግር ይፈጠራል ምናምን ሶሻል ሚዲያ ላይ ሲወጣ ቶታሊ ዲናይ የሚያደርግ ሰው አለ። በቃ ምንም በቃ ይሄ ነገር እኛ ቤት አይፈጠርም። ባለፈው የሆነ ቪዲዮ እያየሁ ነበር። አንድ ሰው እንትን ቦርሳ ነው ዋሌት ስልኳን ጥላ ሄዳ የሆነ ሬስቶራንት አስተናጋጁ ወሰደባትና የቤቱ ባለቤት እኔ ቤት አስተናጋጅ እንደዚህ አይሰርቅም ብሎ በጣም እንትን አለ እና ያንን ስቶሪ ሰው መጥቶ እየተናገረ ነው። አሁን ምን አላችሁ ማለት ነው? እኔ ቤት አስተናጋጅ የሚባል የሰው ዕቃ አይሰርቅም እርግጠኛ ነኝ ብሎ
መጨረሻ ላይ ፖሊስ መጥቶ ምን ብሎ መጨረሻ ላይ ያ ሰውዬ ስልኩ እንደሰረቀ ታወቀና አሁን ምን ይላል ሰው ኮሜንት ላይ ገብቼ ሳይ በጭራሽ እዛ ቤት እንዳትሄዱ ይላል። ገብቷችኋል? ለምን ልጁ መስረቁን እንኳን አይደለም ችግሩ ሰውየው ሰው አይደለም አለ በቃ። ገብቷችኋል? ሰባዊነትን ጣሰ። ስለዚህ ሚስቴኩን አክሰፕት ማድረግ አለመቻል ምናምን ይሄ አላስፈላጊ እኔ ፐርፌክት ነኝ የሚል ነገር እንደውም ቢዝነሳችሁን ይገላል። ስለዚህ ሚስቴክ ካለ አክሰፕት ማድረግ ኤክስፕሌን ማድረግ ይቅርታ መጠየቅ ምናምን ሰባዊ ባህሪ ነው። ስለዚህ አውተንቲክ መሆን ኮንተንት በምትሰሩበት ጊዜ እንደውም ሆም ብላችሁ ደካማ ነገሮቻችሁ ምናምን ሼር ስታደርጉ ሆም ብላችሁ ሰው እናንተን አክሰፕት ያደርጋል እንጂ አትጎዱም። ምክንያቱም ሁሉም ፐርፌክት ነኝ የሚል ህዝብ አለ። እናንተ ለየት ትላላችሁ እንደውም ገብቷችኋል። ስለዚህ ይህን ያክል ፐርፌክት ብቻ አድርጎ ማሳየትም አያስፈልግም ማለት ነው።